ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ቤተሰብ እንግዲህ ዛሬ በጣም ደስ በሚል ነገር መጥቻለሁ ማለት ነው። እንግዲህ ሁላችሁም የግምጃን ቪዲዮ አይታችኋል ብዬ አስባለሁኝ። በጣም የሚገርምና ውብ የሆነ ቤት ገዝታለች ልበላችሁ ወይስ ቀይራለች? ለማንኛውም እስኪ ትንሽ ላሳያችሁ የዚችን ጀግናና ጠንካራ ሴት ቤት። አያችሁት ቤተሰብ እዩት እስኪ ይሄን የመሰለ የሚያምር ቤት። ኦ ማይ ጋድ እንዴት ነው የሚያምረው! የእውነት የአረቦቹን ቤት ነው የሚመስለውና እጅግ በጣም ያምራል። እጅግ በጣም በቃ የቃቀማመጥሽ ሁሉ ነገሩ በቃ ስታይሉ ጽድት ያለ ነው ቤተሰብ። የእውነት ክራይ ቢሆንም በቃ ጀግና ሴት ናት። ከበፊቱ ተለቅ ያለ ሁሉ ነገር ያለው የጸሎት ክፍል ያለው ምናምን እንደዚህ ውብና የሚያምር እንዴ እኮ ለአይምሮ ራሱ ሰላም ነው እንደዚህ አይነት ቤት ውስጥ መኖርና ግምጃዬ ትቻለሽ። ቤትሽ ያምራል። ኢንሻአላህ ደግሞ የራስሽ ቤት ይኖርሻል፣ ትገዣለሽ በቅርቡ እናደርገዋለን። ቤተሰብ አያችሁት? ኦ ማይ ጋድ የሚያስብል ቤት ነው የእውነትና እኔ በጣም ወድጀዋለሁ። ከፈጣሪ ጋር ደግሞ ከዚህ የበለጠ ቤት ትገዣለሽ። ዋናው ጤና ነው። አንቺ ጀግና ሴት ነሽ። ገባሽ? ይሄ ራሱ ለውጥ ነው። በፊት ከምትኖሪባት ትንሽ ቤት አሁን ደግሞ አንድ ስቴፕ ከፍ ብለሽ እንደዚህ በቃ የጸሎት ቤት ያለው ምናምን ይሄ ራሱ ትልቅ ለውጥ እኮ ነው። በነገራችን ላይ ግምጃዬ አንቺ በጣም ጀግናና ጠንካራ ሴት ነሽ። የእውነቴን ነው የምልሽ። ሁሉም አገሩ ላይ ገብቶ እንደዚህ አይነት ህይወት መኖር ይፈልጋል። ሁላችንም። ለምሳሌ እኔ ከሀገር ውጭ ነው ያለሁት። ሀገሬ ላይ ገብቼ ያውም አዲስ አበባ ላይ እንደዚህ ቤት ተከራይቼ እንደዚህ አይነት ኑሮ መኖር እፈልጋለሁ። እና አንቺ ጀግና ሴት ነሽ። ምሳሌ መሆን የምትችይ ሴት ነሽ። አረብ ሀገር ያለ ሰው እኮ እንደ ግምጃዬ ገብቶ ሀገሩ ላይ ዘና ብሎ መኖር ይችላል፣ ከሰራ እኮ እንደዚህ መሆን ይችላል የሚለውን ነገር ሰዎች እንዲያስቡ ያደረግሽ ሴት ነሽ እና ክብር ይገባሻል። በጣም ጀግና ሴት ነሽ የእውነት። አይኖ ክራይ ቢሆንም እኔ ጀግንነትሽን ነው መናገር የምፈልገው። ገባሽ? ምንም ነገር ሳይበግርሽ ሰዎች አንቺን ለማሸማቀቅ የሆነ አይነት ፎቶ እያወጡ ሲሰድቡሽ ምን ሲሉሽ ምንም ነገር ሳይበግርሽ ወደ ፊት ለፊት የምትሄጁ ነገር በጣም ያስገርመኛል። ሁሌም በቃ በጣም ነው የምገረመውና በጣም ጀግና ሴት ነሽ፣ ጠንካራ ሴት ነሽ። አላቅም አሁን እንግዲህ እንዳየሁት ቪዲዮ ላይ ብቻሽን ነው ያለሽው። ከደረሰብሽ ነገር አንጻር አሁን ላይ ጠንቃቃና ጎበዝ ሴት ትሆኛለሽ ብዬ አስባለሁ። ምንም አያደርግም ይሄ የሰው ብዛት፣ የጓደኛ ብዛት ምንም ጥቅም የለውም ላንቺ። ገደል ነው ይዞሽ የሚገባው። ገባሽ? እና አሁን ያለሽበት መንገድ በጣም አሪፍ ነው። ቀጥይበት። ጥንካሬሽን በዚሁ ትንበይ። ትልቅ ደረጃ ላይ ደርሰሽ ደግሞ እንደምናይሽ ተስፋ እናደርጋለን። እኔ ባንቺ በጣም ነው የምተማመነው የምኮራው። ምክንያቱም በየጊዜው ብዙ አዳዲስ ለውጦችን አይብሻለሁ እና በጣም ጀግናና ጠንካራ ሴት ነሽ። ቤተሰብ ግምጃዬ ላይ በምገባ ሰዓት እና በረታታት ሰፖርት እናድርጋት። አይኖ እናንተ በዚያ የእሷ ፋሚሊዎች ትለያላችሁ። ቢሆንም ደግሞ ፍቅር እንስጣት። እንደዚህ የሚሰሩ ሰዎች ራሳቸውን አንድ ስቴፕ ከፍ የሚያደርጉ ሰዎች በህይወታቸው ላይ ሰፖርት ማድረግ አለብን። ያልሆነ ኮሜንት፣ ኔጌቲቭ ኮሜንት መጻፍ፣ እሷም አትፈልገውን ሰው ስም ኮሜንት ላይ መጻፍ ምናምን እንትን ይበል እና ደግሞ በዚች ቤት ላይ ደግሞ ቤተሰብ አቤኒ ቢኖር እኔ የእውነት አቤኒ ጋር ቢታረቁና አንድ ላይ ቢመጡ እጅግ በጣም ደስ ይለኛል። ቤተሰብ እናንተ ምን ትላላችሁ? አቤኒና ግምጃዬ መታረቅ የለባቸውም ወይ? አለባቸው። ቤተሰብ የእውነት ምን አይነት ሴጣን በመሀላቸው እንደገባ አላቅም። ይሄን ያክል ጊዜም በእንደዚህ አይነት ሁኔታ ይቀጥላሉ ብዬ አላሰብኩም። እውነት ለመናገር ይፈታል ብዬ አስቤ ነበረ፣ ግን እስካሁን ያው እንደምታዩት ነው። ሁለቱም በየራሳቸው መንገድ ነው እየሄዱ ያሉትና በእርግጥ አናቅም ማን ምን እንደሆነ ምናምን የተፈጠረውን ነገር ምንም የምናውቀው ነገር የለም። ሁሉንም ነገር እነሱ ናቸው የሚያውቁት አይደለ? ግን ቢሆንም ብዙ የእናንተ መለያየትና የእናንተ አብሮ አለመሆን የሚያስደስታቸው ሰዎች ስላሉ ፕሊስ ግምጃዬና አቤኔዘር አንድ ላይ ብትመጡ በጣም ደስ ይለናል።
ገባችሁ? ሁለታችሁም የየራሳችሁ የሆነ ነገር አላችሁ። ሁለታችሁም ጥሩ ነገር አላችሁ። ስለዚህ አንድ ላይ ብትመጡ ብዬ አስባለሁ። ምክንያቱም ቤተሰብ እኔ የእውነት አቤኒን እንዳልናገረው የሚያደርገኝ ነገር እስቲ ላይቭ ላይ ራሱ ማለት ነው የእሷን ስም ኮመንት ላይ እንኳን ሲጽፉ በጣም ነው የሚጠነቀቀው። ምንም አይነት ነገር ስለ ግምጃዬ ላይቭ ላይ እሱ ፊት ለፊት ሰዎች ኢቨን እንዲህ ተጣልተው እንኳን ሰዎች ሲጠይቁ ጓደኛዬ ናት እያለ ነው የሚመልሰው። ሰምታችሁ ከሆነና ይሄ ነገሩ በጣም ያስገርመኛል። በእሷ በኩልም እንደዛው ነው። እሷ የሱን እንትን ትላለች ማለቴ ሳይሆን በእሷ በኩልም እኔ ግምጃ አቤኒን አታክ ስታደርገው አቤኒን ስትናገረው አቤኒን እሷ ፊት ለፊት ሰው ሲሰድቡ አይቼ አላቅምና ፕሊዝ በዙሪያዋ ያላችሁ ሰዎች እነዚህ ሁለት የሚያማምሩ ወጣቶች ተለያይተው እንዲቀሩ ማትፈልጉ ከሆነ ፕሊዝ አስታርቁልን። ይሄ ሁሉ ሰው በዙሪያ ሆኖ እውነት ያሳዝናል፣ ያሳፍራል። እንዴት አንድ አስታራቂ ሰው ይጠፋል? እንዴት አንድ አቤኒንና ግምጃዬን የሚያስታርቅልን ሰው ይጠፋል? ቤተሰብ እንዴ ዛሬ እኮ ነፍስ እንኳን የተገዳደሉ ሰዎች ታርቀው አንድ ላይ እየመጡ ነው። እንኳን እንደዚህ በትንሽ ነገር የተደባበሩ ጓደኛ ማቾች ይቅሩናና አንድ ቀን ሁሉም ነገር ሲያልፍ አብረው እንደሚመጡና አንድ ላይ እንደምናያቸው ተስፋ አደርጋለሁ። ዋናው ነገር ሰላም ነው እና ግምጃዬ ሁላችሁም እንድታደንቋት እፈልጋለሁ። ኮሜንት ሴክሽን ላይ ዛሬ የፍቅር ኮሜንት ብቻ ነው ማየት የምፈልገው። ፍቅራችሁን ግለጹላት። ጀግና ሴት እንደሆነች፣ ጠንካራ ሴት እንደሆነች፣ ምንም ነገር እንዳይበግራት እናንተ በኮሜንት ፍቅራችሁን ግለጹላት። ገባችሁ? ኦፍኮርስ ልታዩ ስለምትችል ማለት ነው። ስለዚህ በጣም ጀግናና ጠንካራ ሴት ነሽ። የራስሽ ቤት ይኖርሻል። የራስሽ ያሉት ስምሽን ሲያጠፉ የነበሩት ግምጃዬ ቤት እንደዚህ ብላ 5 ሚሊዮን ምናምን ተብሎ ሲወራ የነበረው ነገር በራስሽ አድርገሽው ራስሽ አሳክተሽው የተወራው ስምሽ የጠፋበትን ነገር ራስሽ አድርገሽው እንደምታሳይን ተስፋ አደርጋለሁ። ደግሞ ታደርጊዋለሽ፣ ተማመንብሻለሁ። ዩቲዩብሽ ላይ ፎከስ አድርጊ፣ ዩቲዩብሽን ስሪ። በቃ ቲክቶክንም ዩቲዩብንም በሁለት ጎኑ አጣጥፈሽ ትልቅ ደረጃ ላይ ደርሰሽ ማየት እንፈልጋለን። እኛም አዳኞቹም ሁሉም አንቺ በጣም ብዙ ወዳጅ ነው ያለሽ። በነገራችን ላይ አንቺ አንድ ላይቭ ስትገቢ እንኳን ከ2000 እና ከ3000 ሰው በላይ ነው ቁጭ ብሎ የሚያይሽ። ገባሽ? ስለዚህ በጣም የሰው ፍቅር ያለሽ ልጅ ነሽ። ተጠቀሚበት። እውቅና ይመጣል ይሄዳል። ስለዚህ በእውቅናሽ በዚህ አጋጣሚ በዚህ ሰዓት ላይ ተጠቀሚበት፣ ህይወትሽን ቀይሪበት። በጣም ጎበዝና ጠንካራ ሴት ነሽ። እወድሻለሁ። ከአቤኒ ጋር ደግሞ አንድ ላይ ብትመጡ ደስ ይለኛል። አከብራችኋለሁ። ቤተሰብ ዛሬ ምንም አይነት ኔጌቲቭ ኮመንት አልፈልግም። ፍቅራችሁን ግለጹላት። እናንተንም እወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ባይ ባይ።